የጓደኛቸውን አስክሬን ይዘው ሲንቀሳቀሱ የነበሩ ኤርትራውያን በቁጥጥር ስር መዋላቸውን የቤላሩስ መንግስት ተናግሯል። እነዚህ ኤርትራውያንም እንግዲህ በጉዞ ላይ አብሯቸው ሲጓዝ የነበረውን የ29 ዓመት ኤርትራዊ ጓደኛቸውን አስክሬኑን ይዘው እንግዲህ በቤላሩስ እንዲሁም ደግሞ በላቲቪያ ድንበር መሀል ላይ እንደተገኙ እንግዲህ ተናግሯል ማለት ነው። እነዚህ ተጓዦችን በድንበር ላይ የሚገኙ የደንብ ልብስ የለበሱ ወይም ደግሞ የፖሊስ ልብስ የለበሱ ፖሊሶች ደብድበዋቸው እንደነበረና በዚህ ድብደባ ምክንያትም ጓደኛቸው ህይወቱ እንዳለፈ ተናግሯል ማለት ነው። ይህ የደረሰባቸው ከባድ ድብደባ ዙሪያ ላይ እንግዲህ የቤላሩስ ፖሊስ ግን ሙሉ ለሙሉ እንዳላረጋገጠና ገና በምርመራ ላይ እንደሆነ ጭምር ተነግሯል ማለት ነው። እንደሚታወቀው ቤላሩስ ሩሲያ እንዲሁም ደግሞ ዩክሬን እና ላቲቪያን እንደምታዋስን ይታወቃል። በርካታ ተጓዦችም እንግዲህ በህጋዊ መንገድ ወደ ሩሲያ ከሄዱ በኋላ ቤላሩስን እንደ መሸጋገሪያ እንደሚጠቀሟት ጭምር እንግዲህ ተነግሯል ማለት ነው። የቤላሩስ መንግስት አክሎ እንግዲህ በቤላሩስ በኩል እንደ መጓጓዣ ሲጠቀሙበት ወይም ደግሞ እንደ መተላለፊያነት ሲጠቀሙ የነበሩ 35 ስደተኞች እስካሁን ድረስ መሞታቸውና እነዚህ ስደተኞች እንደተመዘገቡም ጭምር ተናግሯል ማለት ነው። በአዲስ መረጃ መልሳሌ ፕላስ ምልክት የተጫናችሁ ቤተሰቡ ነው። መልካም ቀን።